መልካም እንደሱ ከሆነ ዳግም ወደ ሶላትህ መመለስ ነው። ሰውየው እምነቱን እስካልቀየረ ድረስ ሶላት ባለመስገዱ ምክንያት ወደ አላህ ንስሐ ማድረግ ተውበት ማድረግ እና ሶላትህን አስተካክለህ መስገድ መጀመር ያለብህ። ሻሃዳ ያስፈልገውን ችግር የለም። እናንተም ዱዓ አድርጉልኝ። መርሐባ አብሽር ወንድሜ። እስላማዊ ትምህርቶችን በደንብ ተከታተል። እስላማዊ ትምህርቶችን በደንብ ተከታተል። እሺ መርሐባቸው። ሰላም አለይኩም። እሺ ጥያቄ አለ? ይቀጥል። እሺ ፎከስ ግን ማለት ነው እዚህ ምድር ላይ ማርያም ኢየሱስን ከመውለዷ በፊት ማንን ያመለከች? አንዴ ብሮ እኔ በነገር ላይ ማርያም ኢየሱስን ከመውለዷ በፊት ማንን ያመለከችው? ቆይ እባክህ እግዚአብሔርን ነው ያመለከችው እኮ። ማን ብላን ያመለከችው? ስንት አካል እንደ ኢየሱስ? አብ ማለት አንድ እግዚአብሔር ነው። እግዚአብሔር በሶስት አካል ነው የሚገለጸው። እሺ እኔ እንግዲህ ጥያቄ ስላለኝ ቅድም ከውሱ ጋር እንግዲህ ምንም ሳንግባባ ሳናወራ ነው ያቆምነው። እኔ የሆነ ቃል ተናገርኩኝ። ከዛ እሱን ቃል ከመጽሐፍ ቅዱስ ላይ በጥቅስ አድርገህ ካላመጣኸው አልከኝ ውሱ። አይ ዶንት ቲንክ እንደዛ አይነት አርጊመንት አንተ የሆነ ነገር ብታወራ ይህንን ቃል በቃል ከቁርአን ላይ አምጣ ተብሎ ሰው አይጠየቅም። እንደዛ አይነት ጥያቄ አይጠየቅም። ያመጣሁት እኔ ነኝ። በምን አልክ? እንዴት አልክ? ማስረጃ አምጣ። እሱ ያባት ነው። የዛኔ እንዲህ ማስረጃ ካላመጣም በእኛ ነው። ግን ራሱኑ ቃል በቃል ጥቅሱን ከመጽሐፍ ቅዱስ ካላመጣ የሚባል አካሄድ ግን አይገባኝም። ግን ዞሮ አንድ ጠይቅ። ስለዚህ መጽሐፉ ላይ የለም ማለት ነው የተናገር። በዚህማ እስልምና ላይ ጥያቄ አለ። ፎከስ አይ በክርስትና አንድ ጥያቄ ልጠይቅ። እንደሱ ከሆነ ልትመልስ አልቻልክም። ምን እናድርገ? አንተ ተናገርክና እኛ ማስረጃ ስጠናል። እኔ ነኝ እኮ ያወራሁት። አንተ እኮ እኔ ያወራሁትን ነገር በቃል እንደዚህ የሚለውን አምጣው አልከኝ። ለምን አወራህ ተብሎ እኮ የተናገርከው መጽሐፍ ማስረጃ ምንድን ነው ነው እንጂ የሚባለው አታዳምጥም። ምንድን ነው እኮ ነው። አታዳምጥም? እሺ አውራ። እኔማ ሰጣልኩ እኮ እስካሁን ማይክ ይዤ እኮ ሰጣልኩኝ እኮ። የተናገርከው መጽሐፉ ላይ አለ የለም? እሱ ነው ጥያቄ እኮ። እኔ ነኝ ያወራሁት፣ መጽሐፍ ቅዱስ አይደለም ያወራው። መጽሐፍ ቅዱስ አወራ እያልኩኝ አይደለም። ወረቀቱ አንተ የተናገርከው መጽሐፉ ላይ አለ። መጽሐፍ ቅዱስ ላይ አምጣ ይባላል እንዴ? ምን አይነት ጥያቄ ነው? ቅዱስ አምጣ ሌላ ጥያቄ ነው አይባልም። እንደዛ አይደለም። አየሽ አይደለ? ፍልስፍና ያለ አይደለ? ምንም ፍልስፍና የተናገርከው መጽሐፍ ቅዱስ ላይ አለ ወይ? እሺ አሁን አንድ ጥያቄ ልጠይቅ። የለም አንድ ጥያቄ ልጠይቅ። የለም ምኑ? የተናገርከው መጽሐፍ ቅዱስ ላይ አለ? ማስረጃ አለ እያልኩ እኮ። ማስረጃውን ደግሞ እንዳቀርብ አልፈቀድክልኝም። አንተ የምትፈልገው ቃል በቃል እኔ ያልኩትን ነገር መጽሐፍ ቅዱስ ማድረግ አይቻልም ነው የምትለኝ። ፖለቲካዎችን በኋላ ትሰሪያለሽ። ናቲ እያቋረጥከው ነበር አይደል? አሁን ተመልስ። አብ ወልድ መንፈስ ቅዱስ እያጠመቀዋቻችሁ አላለም? ቅድም ያነበብከው ብሎ አለ አይደል? እሱን አልጠየኩም። እየጠየቅን ያለ ነው። አንዴ ናቲ አንዴ እባክህ። እንዴ አንተ አሁን ያውራ ብለህ እድል ሰጥተው አሚት አድርግ ፎከስ። ናቲ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ቃል አለ መጽሐፍ ቅዱስ ላይ ወይንስ የለም? አሁን ያነበብከው በእንግሊዝኛ ሲንጉላር ነው ፕሉራል ነው? መጀመሪያ ማስመር ያለብህ ያንን ነው። ሁለተኛ ደግሞ ወይ ናቲ እንግሊዝኛው እባክህ ይኸውልህ ስላሴ የሚለው ቃል አለ መጽሐፍ ቅዱስ ላይ። እሺ ክፈትና አሁን እኮ አልኩህ ዘፍጥረት ምዕራፍ 2:18 ዘፍጥረት ምዕራፍ 18 ቁጥር 2 ላይ ኖ 2:18 ረጋ እዚያ ቦታ ላይ ጨላስ የሚል ቃል አለ። እሺ ክፈታ፣ ዕብራይስጡን ቃል ክፈትልኝ፣ የዕብራይስጡን መጽሐፍ ቅዱስ። እሺ ከፍትልሃል። ቴንኪው።
ዘፍጥረት ምዕራፍ 2 ቁጥር 18 ነው ያልከው? እሺ የዕብራይስጥና ያለው የዕብራይስጥና እሽቻት አንብባት እስኪ ናቲሻ ናቲ ቻት ዕብራይስጥ ናቲ አይሰማህም? ናቲ አሎ ወለካለው አትስማዕ ከላሚ ይሮ ግን ለሌሎች የሰጠውን ትዕግስት ለምንድን ነው ለእኔ ነፈከኝ? አሎ هل أنت موجود يا ناتي؟ إبراستنا وطالين يالكن ياو أو تتنال تازرنا ناتشا إبرو أنت يا إخوات دقاق ما بيالوك يلم الكوكو قالوا በጣም ጥሩ ጎበዝ። እውነተኛ ክርስቲያን ተገኘ። ስላሴ የሚለው ቃል የለም በፍጹም። እሺ እንደስታችሁ ናቸው። እስልምና ላይ ጥያቄ ያላችሁ ብዙ ታዊድ የሚል አለ ቁርአን ላይ ታዊድ የሚል አለ። አሳየኝ እስቲ አንተ። በጣም ጥሩ ጥያቄ። አንድ ቤት አድርጎ አንድ ሰው ጥያቄ ከጠየቀ አዳምጡ። መጣችኋል። ስለዚህ አሁን እርሱ ምን ጠይቋል? እንደ እስልምና አስተምህሮ የእስልምና አስተምህሮ መሰረት ተውሂድ ወይንም የአምላክ አላህ ስብሐነ ወተዓላ አንድነትን የሚገልጽ ነው። ተውሂድ የሚለው ቃል ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይህን ቃል አስተምረዋል ወይ ብለን ስናይ ተውሂድ የሚለውን ቃል በቃል ነው የፈለግከው ጌቸው? ቃል በቃል ልክ እንደ ስላሴ አውጣልኝ እስቲ። ችግር የለውም። ነቢያችን ሰለላሁ ዐለይሂ ወሰለም ታላቁ ነቢያችን ሲያስተምሩ ጊዜ የእምነት መሰረት የሆነውን ተውሂድን ቃል በቃል ተውሂድ ብለው ቃል በቃል ያነሱበት ላሳየ። ከነቢያት ብዙ እንደዛ ነው የጠየቁት። ችግር የለውም። ነቢያችን ሰለላሁ ዐለይሂ ወሰለም ተውሂድ አሉበትን ላሳየህ ነው። ከነቢያት ነው ያልኩት። አያቸው ታዲያ ከነቢያት ነቢዩ ሰለላሁ ዐለይሂ ወሰለም ከነቢያት ታላቅ ነቢይ ናቸው። ለዚያው ማስረጃ ሳያል ነቢዩ መሐመድ ከቁርአን ውጪ አንድ አያስ ጥያቄውን እየቃይ ቅድም ምን አለ? አሳየኝ አለ ከእስልምና ተውሂድ የሚለው እንደማሳየው አወቀ። ይህን ጥያቄ ብዙ ጊዜ ሲያነሱላችሁ ትሰማላችሁ። ስላሴ የሚለው ቃል አለ ወይ በመጽሐፍ ቅዱስ ሙሉ ስትሏቸው ጊዜ የለም። እኛን ደግሞ መልሰው ምን ይላሉ? ተውሂድ የሚለው ቃል አለ ወይ ይላሉ። አዎ አለ እያልኩ ነው። ላሳየህ ቃል በቃል ተውሂድ የሚለውን ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩበት ላውጣለህ። ከሌላ ነብይ ነው ከነቢያት ላይ ያልከኝ? አይዋ ከሌላ ነብይ ማለት ጀመሩ። አያቸው አይደለ? በጣም ጥሩ። ከሌላ ነብይ እንጂ ነብዩ ሰለላሁ ዐለይሂ ወሰለም ተውሂድ የሚለውን ቃል በቃል ራሳቸው አስተምረዋል አይደለ? ይህን ላሳይህ። ቃል በቃል ራሳቸው ተውሂድ የሚለውን ቃል እያነሱ ያስተማሩበትን ላሳያቸው። እኛ የእምነታችን መሰረት ቃል በቃል በሐዲስ ላይ ያለ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ተናግረዋል ሐዲስ ላይ። ተጻት ፖዛት ሆነ ይገብተህ ብዙ ጊዜ ይሆን ተመለስ አለው ጨርስ። እሺ ነቢያችን ሰለላሁ ዐለይሂ ወሰለም ሸፋዓቲ ሊአህሊ አልከባኢር ሚን ኡመቲ ብለው የገለጹበትን አንዴ
አላጣም። አብሽር በደንብ ነው ማሳይ። አላጣም። ሳቅ ትንሽ ፈቅጄልሃለሁ። ኮሜንት ላይ እንዳትናገሩት፣ እሺ? እንዳትናገሩት ኮሜንት ላይ ይሳቅ። ይሄ ልጅ መሳቅ መብቱ ነው። ማንም ሰው እንዳይናገረው